ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን በሙሉ ይህ በምስሉ ላይ የምትመለከቱት AR11 የተባለ ፎርም ግዴታ በአሜሪካ የሚገኝ ማንኛውም ሰው መሙላት የሚጠበቅበት እንዲሁም ማወቅ የሚጠበቅበት ፎርም ነው። ምክንያቱም ይህንን AR የተሰኘ ፎርም ያልሞላ በአሜሪካ የሚገኝ ሰው የዩኤስሲአይኤስን ሕግና ደንብ እየጣሰ ስለሆነ ያለው ዩኤስሲአይኤስ እርምጃ ይወስድበታል። እርምጃውም ዲፖርት እስከመደረግ ድረስ የሚደርስ በዩኤስሲአይኤስ በኩል ቅጣት ይደርስባቸዋል። ስለዚህ በአሜሪካ ለምትገኙ ኢትዮጵያን በምንም አይነት የቪዛ አማራጭ በአሜሪካ የምትገኙ ኢትዮጵያን ይህንን AR11 የተሰኘ ፎርም ግዴታ መሙላት ይጠበቅባቸዋል። በዛሬ ቪዲዮ ይህ AR11 ፎርም እንዴት ነው የምንሞላው፣ የትስ ነው የምናገኘው፣ እንዲሁም ጥቅሙስ ምንድነው፣ እንዲሁም ደግሞ ጉዳቱስ ምንድነው የሚለውን በአጭሩና በግልጽ የምነግራችሁ ሙሉ መረጃ ሼር ማድረጋችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ለማዘጋጀው። ስለዚህ እንደዚህ ቪዲዮዎችን ማግኘት የምትፈልጉ በአሜሪካ የምትገኙ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ በአሜሪካ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን የዌብሳይቱን ሊንክ እና እዚህ ጋር የምትመለከቱትን ፎርሙን ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ ሊንኩን ማለት ነው። እና የኮሜንት መጀመሪያ ላይ ስለማስቀምጥላችሁ ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ወደዚህ ወደምትመለከቱት ፔጅ ይወስዳችኋል። ይሄኛው ዌብሳይቱ እዚህ ጋር እንደምትመለከቱት የዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የምንለው ኦፊሻል ዌብሳይት ነው። በዚህ ዌብሳይት አማካኝነት ነው የነገርኳችሁን AR11 የተሰኘውን ፎርም የምትሞሉት ማለት ነው። ይህንን ፎርም ግዴታ በአሜሪካ የሚገኝ ማንኛውም ሰው መሙላት ይጠበቅበታል። ምክንያቱም ይህንን ፎርም ያልሞላ ሰው ቅድምም እንደነገርኳችሁ የዩኤስሲአይኤስን ሕግና ደንብ የተላለፈ ስለሆነ ዩኤስሲአይኤስ የፈለገውን እርምጃ መውሰድ ይችላል። እርምጃውም ወይም ቅጣቱ የሚሆነውም እስከ ዲፖርቴሽን ድረስ የሚደርስ ቅጣት ሊያስቀጣ የሚችል ትንሽ መስሎ ዋጋ የሚያስከፍል ነገር ስለሆነ በዛሬ ቪዲዮ ሼር ላድርጋችሁ ነው የመጣሁት ማለት ነው። ይህንን ፎርም ማንኛውም በአሜሪካ የሚገኝ ሰው አድራሻ በቀየረ ቁጥር ማለትም አድራሻ ስላችሁ ስቴትና ስቴት ብቻ ላይሆን ይችላል። ለምሳሌ አንድ ስቴት ውስጥ ሆኖ ራሱ ቤት ከቀየራችሁ ማለት ነው። ለምሳሌ ተከራይታችሁ የምትኖሩ ሰዎች ከሆናችሁ የመኖሪያ አድራሻችሁ ወይም ቤታችሁን በቀየራችሁ ቁጥር ግዴታ ይህንን ፎርም መሙላት አለባችሁ። በቀየራችሁ በ10 ቀናቶች ውስጥ ማለት ነው። በ10 ቀናቶች ውስጥ በትክክል ፎርሙን መሙላትና ማሳወቅ አለባችሁ። ነገር ግን 10 ቀን ካለፋችሁ ማለትም አድሬስ ቀይራችሁ 10 ቀን በላይ ከሆናችሁ ይህንን ፎርም ሳትሞሉ እንደነገርኳችሁ ዩኤስሲአይኤስ የፈለገውን እርምጃ መውሰድ ይችላል ማለት ነው። ስለዚህ ይህንን ፎርም የምትሞሉት ማንኛውም በአሜሪካ የሚገኝ ሰው ስቴት በቀየረ ቁጥር፣ አድራሻ በቀየረ ቁጥር፣ ቤትም ሆነ ማንኛውም አይነት አድሬስ በቀየረ ቁጥር መሙላት ይጠበቅበታል ማለት ነው። AR11 የሚባለውን ፎርም መሙላት ያለባችሁ በኦንላይን ነው። እዚህ ጋር እንደምትመለከቱት የዚህን ሊንክ ዲስክሪፕሽን ቦክስ ውስጥ እና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ እንደነገርኳችሁ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር ዩኤስሲአይኤስ ኦንላይን አካውንት የሚል አለ። በዚህ በኦንላይን አካውንት ነው የምትሞሉት ማለት ነው። ስለዚህ በኦንላይን አካውንቱ በምትገቡበት ጊዜ ፎርሙ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። እዚህ ጋር መሙላት የሚጠበቅባችሁ ነገሮች አሉ። ህጉን ተከትላችሁ መሙላት አለባችሁ። ይህንን አዛብታችሁ ፎርሙን ከሞላችሁ ዋጋ ያስከፍላል። ስለዚህ በትክክል ፎርሙን ተከትላችሁ የሚጠይቃችሁ መሙላት አለባችሁ። የመጀመሪያው እዚህ ጋር የሚጠይቃችሁ ፋሚሊ ኔም ነው፣ ላስት ኔም ማለት ነው እንጂ የእናንተ ስም አይደለም። ላስት ኔም ማለት የአያታችሁን ስም ነው እዚህ ጋር የምታስገቡት የምትጽፉት። ከዛ መቀጠል ደግሞ የእናንተን ስም ነው፣ ጊቭን ኔም ወይም ፈርስት ኔም ስለሚል የእናንተን ስም ታስገባላችሁ። ከዛ መቀጠል ሚድል ኔም ይላል። ሚድል ኔም ማለት ወይም በሶስተኛ ደረጃ የምታስገቡት የአባታችሁን ስም ነው ማለት ነው። ስለዚህ ስቴፕ የሚሆነው የአያታችሁን፣ የእናንተን፣ ከዛ የአባታችሁን ስም ነው የምታስገቡት ማለት ነው። እዚህ ጋር ያለው የመጀመሪያው ብዙ ሰው የሚሰራው ስህተት ይህ ስለሆነ ነው ይህንን ነው የምታደርጉት። ከዛ መቀጠል ዴት ኦፍ በርዝ ይላል። ዴት ኦፍ በርዝ ማለት እናንተ የተወለዳችሁበትን ዓመተ ምህረት ቀንና ወር የምትሞሉበት ክፍል ነው። እዚህ ጋርም ሲሞላ በትክክል መሙላት አለባችሁ። እዚህ ጋር መጀመሪያ የምትሞሉት ወሩን ነው። ለምሳሌ ጃንዋሪ የተወለደ ሰው ካለ መጀመሪያ የሚጽፈው 01 ብሎ ነው ማለት ነው። ከዛ መቀጠል ጃንዋሪ 15 ከሆነ የተወለደው 15 ላይ ቀኑን ነው የሚጽፈው። ከዛ መቀጠል ዓመተ ምህረቱን ነው የሚጽፈው። ስለዚህ ስቴፕ የሚሆነው ቀን፣ ወር፣ ዓመተ ምህረት ሳይሆን ወር፣ ቀንና ዓመተ ምህረት ይሆናል ማለት ነው። ስለዚህ እዚህ ጋር ያለው ስቴፕ ትንሽ ገልበጥ ያለ ወይም ግራ የገባው ስለሆነ እዚህ ጋር እንዳያምታታችሁ። ከዛ መቀጠል እዚህ ጋር 9 ዲጂት ኤሊየን ነምበራችሁ ወይም ሬጅስትሬሽን ነምበራችሁን ታስገባላችሁ። የሁሉም ሰው ዩኒክ ስለሆነ ማለት ነው። ከዛ መቀጠል ወደ ዋናው ፓርት ትገባላችሁ። እዚህ ጋር የነገርኳችሁ ኢንፎርሜሽን አባውት ዩ የሚለው የእናንተ ነው። ስለዚህ ይህንን እንደነገርኳችሁ እንዳያምታታችሁ። ከዛ መቀጠል ኢንፎርሜሽን ዩር አድሬስ ይላል። ስለ እናንተ ኢንፎርሜሽን አድሬስ ማለት ነው። ከዛ መቀጠል እዚህ ጋር ስቴት ነምበር ኤንድ ኔም ይላል።
እዚህ ጋር አዲስ የቀየራችሁት ቦታ ቤት ማለት ነው። አዲስ የቀየራችሁት ስቴትም ሆነ ቤትም ሆነ የእሱን ስትሬት ነምበር እና ኔሙን የሰፈሩን ስም ወይም የዛ ታዋንም ሆነ የዛን ስሙን ጽፋላችሁ። ስትሬት ነምበር እና ኔሙን ታስገባላችሁ። ከዛ መቀጠል እዚህ ጋር አፓርትመንት ነው ወይስ ምንድን ነው የገባችሁት የሚለውን ቼክ ቦክስ ነው፣ ቼክ ታደርጋላችሁ፣ ትመርጣላችሁ። አፓርትመንት ነው ወይስ ምንድን ነው የገባችሁት የሚለውን እሱን ከመርጣችሁ በኋላ አፓርትመንት ነምበሩን ማለት ነው እናንተ ያላችሁበትን ስፔሲፊክ ነምበር የቤት ቁጥር እንደማለት ነው፣ እሱን ታስገባላችሁ ማለት ነው እዚህ ጋር። ከዛ መቀጠል ሲቲ ኦር ታውን ይላል። እዚህ ጋር የገባችሁበትን ሲቲ አዲስ የቀየራችሁትን ሲቲ ወይም ታውን የምታስገቡበት ክፍል ነው። ስለዚህ እዚህ ጋር ሲቲ ኦር ታውን ነው እዚህ ጋር በትክክል የምታስገቡት ማለት ነው። ከዛ መቀጠል ስቴት እዚህ ጋር ድሮፕ ዳውን ታደርጋለች ልክ እንደዚህ እንደምትመለከቱት። ከዛ መቀጠል ስቴታችሁን ታስገባላችሁ። ከዛም በመቀጠል እዚህ ጋር ዚፕ ኮድ ይጠይቃችኋል። ዚፕ ኮድ የስቴቱን ማለት ነው የዛን ስቴት ዚፕ ኮድ ታስገባላችሁ። ከዛ መቀጠል እዚህ ጋር የሚጠይቋችሁ ደግሞ ፕሪቪየስ ፊዚካል አድሬስ ይላችኋል። ከዚህ በፊት የነበራችሁበትን ፊዚካል አድሬስ ወይም ከዚህ የአዲሱ ቤት ከመግባታችሁ ወይም አዲሱ ስቴት ከመሄዳችሁ በፊት የነበራችሁበትን የምትሞሉበት ነው። ልክ እንደ በፊቱ ስትሬት ነምበራችሁና ኔሙን እዚህ ጋር ትጽፋላችሁ። አፓርትመንት ነምበሩን ምናምን እዚህ ጋር እና ሲቲውን እዚህ ጋር ልክ እንደ ቅድሙ ሆኖ ታስገባላችሁ። ነገር ግን እዚህ ሁለተኛው ላይ የሚጻፈው ከዚህ በፊት የነበራችሁበትን ነው። የመጀመሪያው ላይ ደግሞ ሲሆን አዲሱን ማለት ነው፣ እሱን ነው የምታስገቡት። ከዛ መቀጠል እዚህ ጋር ኦፕሽናል ነው፣ ነገር ግን ማስገባትም አለማስገባትም ትችላላችሁ። ሜሊንግ አድሬስ ማስገባት ትችላላችሁ፣ መተውም ትችላላችሁ። ከዛ መቀጠል ይህ ነገር ሙሉ ሞልታችሁ ወይም ይህንን ፎርም በትክክል ሞልታችሁ እዚህ ጋር ያሉትን ነገሮች ከዘለላችሁት ዋጋ አይኖረውም። ስለዚህ እዚህ ጋር ዩር ሲግኒቸር የሚለው ቦታ ላይ ዩር ሲግኒቸር የሚለው እዚህ ጋር ስማችሁን ነው የምትጽፉት። ስማችሁን ሙሉ ስማችሁን እስከ አያታችሁ ድረስ ታስገባላችሁ። ነገር ግን እዚህ ጋር ሲጻፍ ልክ እንደ መጀመሪያው ጊቭን ኔም የሚለው የሚቀድም ሳይሆን ላስት ኔም የሚለው ነው የሚቀድመው ማለት ነው። ስለዚህ እዚህ ጋር የምታስገቡት እንዴት ነው? የአያታችሁን ስም፣ የእናንተ ስም፣ ከዛ የአባታችሁን ስም ታስገባላችሁ። ከዛ መቀጠል እዚህ ጋር ዴቱን ይህንን ፎርም በምትሞሉበት ቀን ያለውን ነው፣ የትውልድ ዓመተ ምሕረታችሁን ሳይሆን ፎርም በምትሞሉበት ጊዜ ያለውን ቀን ነው የምታስገቡት። ይህም የሚሞላው ቅድሚያ ወሩን፣ ከዛ ቀኑን፣ ከዛ ደግሞ ዓመተ ምሕረቱን ነው የሚሆነው ማለት ነው። ለምሳሌ ዛሬ ይህንን ቪዲዮ በማዘጋጅበት ጊዜ ፌብሩዋሪ 26 ነው። ስለዚህ እዚህ ጋር ፌብሩዋሪ ሁለተኛ ወር ስለሆነ 02 ከዛ መቀጠል 26 ከዛ ደግሞ 2026 ብዬ ነው ማስገባው ማለት ነው። ቀንና ዓመተ ምሕረቱን ነው አካታትዬ የማስገባው ማለት ነው። ስለዚህ ፎርሙን በዚህ መልኩ ነው የጨረሳችሁት ማለት ነው። ነገር ግን እችን በጣም ቀላል የሆነች ፎርም ባለመሙላት ምክንያት ዋጋ ያስከፍላል። እንደነገርኳችሁ ዲፖርቴሽን ድረስ የሚደርስ ቅጣት ነው ዩኤስሲአይኤስ የሚቀጣችሁ። ስለዚህ እችን ቀላል የመሰለች ነገር ግን ብዙ ሰው ዋጋ የምታስከፍል ነገር ስህተት እንዳሰሩ በማሰብ ነው ይህንን ቪዲዮ እያዘጋጀሁላችሁ ያለሁት። አሪፍ ኢንፎርሜሽን በግልጽ በአጭሩና ውስብስብ የሆነውን ነገር በግልጽ ሼር እንዳደረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለዚህ ጉዳይ ምን ትላላችሁ? እንዲሁም ደግሞ የዌብሳይቱና የፎርሙን ሊንክ ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። ዳውንሎድ አድርጋችሁ መጠቀም ወይም ፕራክቲስ ማድረግ ማየት ትችላላችሁ ማለት ነው። መግቢያው ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሁላችሁም እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ የምትገኙ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ በአሜሪካ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ከመውጣታችሁ በፊት ላይክ እያደረጋችሁ ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። ምክንያቱም ላይክ ባደረጋችሁ ቁጥር ምን ያህል ቪዲዮ እየወደዳችሁት እየተመቻችሁ ማዘጋጃቸው ነገሮች ምን ያህል ሰፖርት እያደረጓችሁ እንደሆነ ስለምረዳ በርካታ እንደዚህ አይነት ይጠቅሟችኋል የምላቸውን ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ቪዲዮን ላይክ እያደረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ መረጃ በሌላ ቪዲዮ እንገናኛለን። መልካም ጊዜ